ኢትዮጵያ ውስጥ ፖለቲካዊ ውዝግብ ቀውስና ለመግባባትን ለማስወገድ ይረዳል የተባለ ብሔራዊ ምክክር ለማዘጋጀት ዝግጅቱ ተጠናክሮ ቀጥሏል። የሕዝብ ተወካዮች ምክር ቤት ባለፈው ሳምንት ታህሳስ 20 ማለት ነው ሀገራዊ ምክክር የተባለውን ውይይት የሚያስተናብርና የሚመራ ኮሚሽን ማቋቋሚያ አዋጅን አጽድቋል። የኢትዮጵያ ፖለቲከኞች ብዙ ጊዜ ደም የሚያፋስሱ ግጭቶችና ውዝግቦችን በድርድር እንዲፈቱ፣ በታሪክ በተዛቡ ጉዳዮች ላይ እንዲግባቡ፣ የጋራ ሀገራዊ እሴቶችን እንዲያዳብሩ ኢትዮጵያውያንና የኢትዮጵያን ጉዳይ የሚከታተሉ ምሁራን፣ የፖለቲካ ተንታኞች፣ ተቃዋሚ ፖለቲከኞችና ዲፕሎማቶች ምናልባት ከአጼ ኃይለ ሥላሴ ስርዓት መውደቅ ጀምሮ ደጋግመው ሲጠይቁ ሲመክሩ ሲያሳስቡም ነበር። እስካሁን የተፈራረቁት ፖለቲከኞች በተለይም የመንግስትን ስልጣን የያዙትና መንግስትን በነፍጥ ለማስወገድ የሚዋጉ ወገኖች በተደጋጋሚ የሚነሳውን ጥያቄና ማስጠንቀቂያ ውድቅ እያደረጉ ወይም ድርድርና ውይይት የሚባለውን ለስልጣናቸው ማጠናከሪያ እየዋሉት ምክር ማስጠንቀቂያው ከንቱ ሆኖ ቀርቷል። አሁን ግን በመሰረታዊ ጉዳዮች ላይ ምክክር እንዲደረግ መታሰቡ ምናልባት ግማሽ ምዕተ ዓመት ያክል ሰሚ ያጣው ጉዳይ በጎ ፍሬ ሊያፈራ ይችላል የሚሉ ወገኖች አሉ። የዛኑ ያክል የምክክር ዝግጅት የተጀመረው በጦርነትና በጎሳ ግጭት በሺህ የሚቆጠር ሕዝብ በሚገደሉበት፣ ሚሊዮኖች ከቤት ንብረታቸው በተፈናቀሉበትና ኢትዮጵያ እንደ ሀገር መቀጠሏ በሚያጠያይቅበት ወቅት ነው። ተፋላሚ ኃይላት በግልጽ ተኩስ ሳያቆሙ ልዩነታቸውን በድርድር ለመፍታት ሳይፈቅዱና በሕዝብ ላይ በደል ያደረሱ ለፍርድ ሳይቀርቡ የሚደረገው ምክክር ምን ያህል አካታችና ሁሉን አቀፍ ሊሆን ይችላል የሚሉ ጥያቄዎች ይነሳሉ። በዛሬው ውይይታችን የደጋፊ ተጠራጣሪዎችን ሐሳቦች ባጫጭሩ ለማንሳት እንሞክራለን። የኢትዮጵያ መንግስት ባለስልጣናትና ዲፕሎማቶች በውይይቱ እንዲካፈሉ በኢሜይልም በዋትስአፕም መልእክት ልከን በስልክም ደጋግመን ደውለን ነበረ። ይሁንና በጽሑፍ ላቀረብነው ጥያቄ መልስ አልሰጡንም። በስልክ ያገኘናቸው አንድ ባለስልጣን ግን መንግስት ሂደቱን ከማመቻቸት ባለፍ ገለልተኛ መሆን ስላለበት ባለስልጣናቱ ለጊዜው በጉዳዩ ላይ አስተያየት አይሰጡም ብለውናል። 3 እንግዶች አሉን። ልዑል ዶክተር አስፋወሰን አስራት በጀርመን የአፍሪካ ጉዳይ አማካሪ ደራሲና የፖለቲካ ተንታኝ ናቸው። አቶ ባይሳ ዋቆያ የሕግ ባለሙያና የቀድሞ የተባበሩት መንግስታት ድርጅት ዲፕሎማት። ይልማ ኃይለ ሚካኤል በበርሊን የዶቼ ቬለ ወኪል ነው። እንግዶቻችን በዚህ ውይይት ለመካፈል ፈቃደኛ በመሆናችሁ አመሰግናለሁ። ጥያቄው ለሁላችሁም ነው፣ ግን የመጀመሪያውን መልስ የሚሰጡኝ ልዑል ናቸው። እንደተከታተልነው ሐሳቡ ሀገራዊ ምክክር ነው የተባለው። ውይይት አልተባለም፣ ድርድርም አልተባለም። እንዲያውም አንድ የሕዝብ ተወካዮች ምክር ቤት ባለስልጣን አዋጁ ላይ ስለ ድርድር የሚገልጽ ምንም አይነት ይዘት አልተካተተም ብለዋል። ምን ማለት ይሆን ይሄ? እንዲያው የቃላት ልዩነት ነው ወይስ ሂደቱ እንዲሁ ምክክር ለማድረግ ወይም ምክር ለመቀበል የታሰበ ብቻ ነው ማለት ይሆን? ልዑል አቶ ነጋሽ በዛሬው ዕለት ይሄንን እድል ስለሰጠኸኝ እጅጉን አድርጌ አመሰግናለሁ። እርግጥ ነው ሀገራዊ ምክክር ኢትዮጵያ ውስጥ ከማንኛውም ጊዜ በላይ የሚያስፈልግበት ጊዜ አሁን ነው። ብሔራዊ እርቅ ኢትዮጵያ ውስጥ መደረግ አለበት ከሚሉት ሰዎች አንዱ እኔ ነኝ። በጠቅላላው እንዲህ አይነቱ ሂደት በመልካም ሁኔታ መቀበል እንችላለን። ነገር ግን ቅድም ወንድሜ እንዳነሳኸውም በአሁኑ ጊዜ አገሪቱ በከፍተኛ ጦርነት ላይ እያለች እንዲህ አይነቱ ነገር በእውነቱ በምን አይነት ሁኔታ ሊካሄድ ይችላል የሚሉ ብዙ ጥያቄዎች የሚያስነሳ ሐሳብ ነው። እኔም ሐሳቤ እዛ ላይ ነው። መጀመሪያ የኢትዮጵያ ህልውናዋንና አንድነቷን ከፍተኛ አደጋ ውስጥ ሲጥል የከረመውን የሚሊተሪ ኦፐሬሽን የመጨረሻ ሁኔታ ላይ ካደረስን በኋላ አዲሲቱ ኢትዮጵያ በምን አይነት ሁኔታ ነው የምትገነባው በሚል አርዕስ መወያየቱ የተሻለ ይመስለኛል። ምክንያቱም ከአሁን ወዲህ አንድነቷን የጠበቀች ኢትዮጵያና ህዋት የሚባል የፖለቲካ ድርጅት አብረው ሊኖሩ አይችሉም። ምክንያቱም መጀመሪያ እንዳነሱት አዲሲቷን ነፃዋን ትግሬ ለመመስረት ነው የተነሳ ነው የሚባለውን አስተሳሰባቸውን ትተው ባለፉት ወራት የሚነግሩን እስከ ሲኦል ድረስም እንኳን ገብተን ቢሆን ኢትዮጵያን ለማጥፋት ነው የተነሳ ነው ከሚል ድርጅት ጋር
በምን መንገድ ነው ውይይት መፈጠር የሚችለው? ከዚህ በፊት እንደ አውሮፓኖች አቆጣጠር በ1991 ዓመተ ምህረት ኢሳፓን እነሱ ህገወጥ እንዳደረጉት እኛም ህዋት የሚባለውን ድርጅት በመላ ኢትዮጵያ ምድር ህገወጥ አድርገን ከንጹሃን ልበላቸው የትግራይ ወንድሞቻችንና እህቶቻችን ጋራ ድርድርና ብሔራዊ እርቅን መመስረት አለብን ብዬ ነው ማምነው። አቶ ባይሳስ ጥያቄው የቃላት አጠቃቀሙንም ብያኔውንምና ሐሳቡንም የሚነካ ነውና ምን ማለት ይሆን ይሄ ብሔራዊ ምክክር ስንል? እርስዎ የህግም የዲፕሎማሲም ሰው ስለሆኑ እስቲ ባጭሩ ይንገሩን። አመሰግናለሁ ተነጋሽ። ስለ ብሔራዊ ምክክር አስቀድሞ በመንግስት በኩልም ሆነ በማንንም በሌሎችም አካላት የተሰጠ ማብራሪያ ስለሌለ ሚዲያውም ሆነ አክቲቪስቶቹ ፖለቲከኞቹም የተለያየ ትርጉም እየሰጡ ወደ አልታሰበ አቅጣጫ እየገፉት ነው እና በተቻለኝ መጠን ይሄን ለማስተካከል ልሞክር። በግሌ ከ2020 ጀምሮ የተካፈልኩበት ነገር ስላለ ብሔራዊ ምክክር በእንግሊዝኛው ናሽናል ዳያሎግ ማለት ኔጎሺዬሽን አይደለም፣ ዲስከሽን አይደለም፣ ዴሊበሬሽን አይደለም፣ ግን ሁሉንም በመጠኑ ሊያካትት የሚችል ከዛ ሰፋ ያለ ኮንሰፕት ነው። ኦክቶበር 2020 ነው ፎርማሊ የተጀመረው በመንግስት ሳይሆን ግን ከመንግስት አካል የሰላም ሚኒስቴርን ጨምሮ የኢትዮጵያ ፖለቲካ ፓርቲዎች ሁሉ የተሰበሰቡበት ካውንስል የካውንስሉ ተወካዮች የተካፈሉበት እና ደስቲኒ ኢትዮጵያ የተባለ ድርጅት አለ። በደስቲኒ ኢትዮጵያ ቀስቃሽነት ሰላም ሚኒስቴርና የፖለቲካ ፓርቲዎች ሶስቱ ሆነው ሜሞራንደም ኦፍ አንደርስታንዲንግ ፈረሙ። ፊው ማንትስ ሌተር እስከ 8 ደርሰው 8ቱ ይሄን ፕሮሰስ መሩ ነበር። ምንድነው ዓላማው? ለዘመናት የኢትዮጵያን ታሪክ እንቆጥራለን ከ3000 ምን ጀምር ወይ በ150 ምንስማማ እንዱ ከትንሹ ከ150 ብንጀምር ዳያሎግ የሚያስፈልገው ቁስል አለ ወይም ደግሞ ያልተግባባ ነው ወይ ያልተሞላ ፐዝል አለ። ይህንን ማህበራዊ ጋፕ ቮይድ የሆነውን ነገር ለመሙላት ናሽናል ዳያሎግ ያስፈልጋል። ይህ ዳያሎግ ደግሞ ከመንግስት ጋር አይደለም። መንግስት አንዱ አካል ነው፣ ሁሉን ማህበረሰብ የሚጠቀልል። ለምንድነው ሶማሊያ ውስጥ ያለው አርብቶ አደር አሁን ምንድነው እሱ በኢትዮጵያ ውስጥ ያለው ሮል ምንድነው ያስቀየመው? ምን እንዲደረግለት ይፈልጋል? ወይም አፋር ውስጥ ያለው መተከል ውስጥ ያለው ኢትዮጵያዊ ሶሻል ኢሎችን አድሬስ የሚያደርግና አዲስቷን ኢትዮጵያ ኦል ኢንክሉሲቭ ሆነች ፍትሃዊነት በሞላባት ሰላማዊ የሆነን ሶሳይቲ በፖለቲካ ያሰለጠነን ሶሳይቲ እና ይህንን የሰለጠነን ሶሳይቲ የሚያወጣቸውን ደንቦችና ህግጋቶችን ደግሞ በሰላማዊ መንገድ ችግሮችን ለመፍታት የሚያስችል ሜካኒዝም ለማቋቋም እንዲረዳ ተብሎ የተቋቋመ ናሽናል ዳያሎግ ከትግራይ ግጭት ጋር የተጋጨ ነገር አይደለም። ተቃዋሚ ፓርቲዎች ጋር ድርድር ለማድረግ አይደለም። ማለትም ሶሻል ኢል ናቸውና እንደዚህ ነገሮች የማህበረሰቡ ቀውስ ናቸውና ያጠቃልሏቸዋል። የተቋቋሙት ግን ለዚህ አይደለም። ይልማ መቼም እንደመነጋገር እኮ የጎደለው እሱ ነው። እንደመነጋገር እንደመደማመጥ ያን ባለመቻላችን ነው እዚህ ሁሉ ጣጣ መንጣጣ ውስጥ የገባ ነው። ነገር ግን ደግሞ ከዚህ ጋር ተያይዘው የሚነሱ ሌሎች አስቸጋሪ በሽታዎች አሉ። እነሱ ደግሞ እንደምናውቀው ያለፉትን 50 ዓመት ያሳለፍንባቸው ፖለቲካ ቲዮሪ አለ፣ ፖለቲካ አይዲዮሎጂ አለ፣ ወይም ሪዮት ዓለም እነዚህ ሁሉ ጉዳዮች አሉ። በዛ ላይ ደግሞ እኔም ራሴ ኢትዮጵያ ስመላለስና ስመለከት ጋዜጣዎችንም ሳገላበት ቴሌቪዥንና ሬዲዮ ጣቢያውን መስሪያ ብዬ እከታተል ነጮቹ ፌክ ኒውስ የሚሉት ነገር የጥላቻ የሐሰት መሰረት የሌለው ነገር የበንዛት አቶ ባይሳውን አንስቷል። የ3000 ዓመት ይሁን ወይ 150 ዓመት በየትኛው መነጋገር የሚለው እንደዚህ አይነት የፈጠራ ነገሮች ምናምን የሚተራመሱበት የሚንከባለሉበት ሁኔታ ነው። ነገር ግን አንድ ሰው ኢትዮጵያ አነጋገር ለመጠቀም ሁለት እግር አለኝ ብሎ ሁለት ነገር ላይ መውጣት አይችልም። ሁለት ዛፍ ላይ በአንድ ጊዜ መውጣት አይቻልም። ስለዚህ የዚህ የጦርነቱን ጉዳይ በምንስ መቆም አለበት፣ በምንስ ማሰሪያ ማግኘት አለበት የሚለው ነው። እነሱ ደግሞ ራሳቸውም እንዳነሱት የራሳችንን መንግስት እናውጃለን የሚል እርምጃ ውስጥ እና አካሄድ ውስጥ የገቡ ነው የሚመስለኝ። እነዚህ ሁሉ ጉዳዮች አሉ። ግን ነገሮቹን ሰንጥቀን ለሁለት እናስቀምጣቸውና ኢትዮጵያ ምን ውስጥ ገባች፣ የት ደረሰች፣ ወዴት ትሄዳለች የሚለውን ነገር ነጋገር። እሺ ሐሳቡ አቶ ባይሳ እንዳሉት ነው። ብሔራዊ ምክክር ነው ያሉት። በዚህ ብሔራዊ ምክክር ውስጥ ብዙ ነገሮች ይነሳሉ። ብሔራዊ የሆኑ ጥያቄዎችና የማያግባቡ ጉዳዮችን በሆነ ደረጃ ለማጥበብና መልስ ለመስጠት ይጥራል ነው የተባለው።
እርቅ አይደለም፣ ይሄ ድርድርም አይደለም። ምናልባት እርቅም ድርድርም ውይይትም በዚህ ስር ሊካተቱ ይችላሉ ነው ረቂቅ አዋጁ እንደጠቃቀሰው። ነገር ግን አሁንም ቢሆን ይሄ ብሔራዊ ምክክርም በለው ምንም በለው የኢትዮጵያ ጉዳይ ይመለከተናል የሚሉ ወገኖችን በሙሉ የሚያሳትፍ ነው መሆን ያለበት። የፖለቲካ ፓርቲዎች አሉ፣ ለሰብአዊ መብት የሚሟገቱ አሉ፣ ማህበራት አሉ፣ የጾታ የዕድሜ ወይም የወጣት የምንላቸው የመገናኛ ዘዴ ባለሙያዎችና ምሁራን አሉ። ብዙዎችን የሚያካትት ነው የተባለው። ግን ህዝብ የመንግስትና የተቃዋሚ በተለይ የአማጺ ቡድን ደጋፊ እየተባባለ እርስ በርሱ እየተናቆረ ነው፣ እየተጋጨም ነው በየአካባቢው። በማህበራዊ መገናኛ ዘዴዎች ላይ ከምናየው ስድብና መነታረክ ውጪ በዚህ መሃል የውይይቱ ይዘት ምንም ይሁን ምን ምክክርም በለው ድርድርም በለው ምንም በለው እንዴት ስራ ላይ ማዋል ይቻላል? ሐሳቡ ጥሩ ነው። ቅድም ሁላችሁም ሶስታችሁም እንዳላችሁት መነሳቱ